የፎሬክስ ማርኬት በቀን ውስጥ 24 ሰዓት ያለማቋረጥ ይንቀሳቀሳል። ነገር ግን ባለው የተገበያይ ብዛትና የሰዓት ልዩነት በአራት ክፍል ወይም ሴሽን ይከፈላል። የመጀመሪያው ሴሽን ሲድኒ ሲሆን ገበያው የሚከፈትበትና በጣም ዝቅተኛ እንቅስቃሴ ያለበት ነው። ሲድኒ ሴሽን በኢትዮጵያ ሌሊት 7 ሰዓት ተከፍቶ ጠዋት 4 ሰዓት ይዘጋል። ሁለተኛው ደግሞ ቶኪዮ ሴሽን ይባላል። ይህም በተመሳሳይ ዝቅተኛ እንቅስቃሴ ያለበት ሴሽን ነው። ቶኪዮ ሴሽን በኢትዮጵያ ሌሊት 9 ሰዓት ተከፍቶ ቀን 6 ሰዓት ይዘጋል። እኚህ ሁለት ሴሽኖች በአንድ ላይ ኤዚያን ሴሽን በመባል ይታወቃሉ። ሶስተኛው ለንደን ሴሽን ሲሆን በኢትዮጵያ ጠዋት 5 ሰዓት ተከፍቶ ምሽት 2 ሰዓት ይዘጋል። በለንደን ሴሽን ትልልቅ የአውሮፓ ባንኮች የሚሳተፉበት በመሆኑ ገበያው ጥሩ እንቅስቃሴ የሚጀምርበት ሰዓት ነው። አራተኛውና የመጨረሻው ኒውዮርክ ሴሽን ሲሆን ከፍተኛ እንቅስቃሴ ወይም ቮላቲሊቲ የሚኖርበት ሰዓት ነው። ኒውዮርክ ሴሽን ቀን 10 ሰዓት ተከፍቶ ሌሊት 7 ሰዓት ይዘጋል። ለንደን እና ኒውዮርክ ሴሽን የሚገናኙበት ሰዓት ለግብይት በጣም የተመቸና ጥሩ እንቅስቃሴ ያለበት ሰዓት ነው። ይህንን የገበያውን ሴሽኖች መረዳትና ለእኛ ተስማሚ የሚሆነውን መምረጥ ለገበያው ላይ የሚኖረን የረጅም ጊዜ ተሳትፎ በጣም ወሳኝ ነው።